የአውራጃው ከፍተኛ የመንግስት ባለስልጣን የሆነችው ፖሚ ሸርማ ናት ተራ ልብስ ለብሳ ገንዘብ ለማውጣት ወደ መንግስት ባንክ ቤት ሄደች። ሁሉም የባንኩ ባለስልጣኖች ደሃ ወይም ለማኝ ሴት መስላቸው እንጂ የአውራጃው ከፍተኛ አመራር የሆነችው የእመቤት ፖሚ ሸርማ እናት መሆኗን ያወቀ አልነበረም። ሁሉም ሰው የሆነች ለማኝ ሴት ነበር የመሰለቻቸው። በዚህ አይነት የሰለጠነ ባንክ ውስጥ ምን ታደርጋለች በማለት ከፍ ዝቅ አድርገው ከባንኩ አባረሯት። መልክና አለባበሷን ብቻ አይተው ከዛ የተፈጠረው ነገር በእጅጉ የሚያስደንቅ ነው። ይህንን አስደናቂና አስተማሪ እንደዚሁም ጥልቅ ትርጉም ያለው ቪዲዮ እስከ መጨረሻው በመመልከት እናንተም በአካባቢያችሁ ያጋጠማችሁ ተመሳሳይ ልምድ ካለ በኮሜንት ላይ አሳውቁን። ቪዲዮውን ሙሉውን ማየታችሁን እርግጠኞች ሁኑ። ከወደዳችሁትም ላይክ አድርጉን። ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉን። የምንለቃቸው አዳዲስ ነገሮች እንዳያመልጧችሁም የደውል ምልክቱን ተጫኑ። አሁን ታሪካችንን በቀጥታ እንጀምር። ተራና መናኛ የህንድ ሳሪ ወይም ቀሚስ የለበሰችው አዛውንት ሴትዮ ቀስ በቀስ ወደ ገንዘብ መቀበያው ዴስክ ስታመራ ረሽማ የምትባል ጠባቂ ዘበኛን በእዛ አገኘቻት። አዛውንቷም ሴት ለረሽማ የኔ ልጅ ከዚህ ባንክ ገንዘብ ማውጣት ፈልጋለሁ፣ ይሄንን ቼክ ውሰጂ አለቻት። ረሽማ ቼኩን እንኳን ሳታይ እንዴት ብትደፍሪ ነው እዚህ ባንክ የገባሽው? ይህ ባንክ እንዳንቺ ላሉ ሰዎች የተቋቋመ ባንክ አይደለም። ለማኝ ነሽ። ይህ ባንክ ለሀብታሞች የተቋቋመ ባንክ ነው። ትልልቅ ታዋቂ ሰዎች ብቻ ናቸው እዚህ ባንክ ቤት ውስጥ አካውንት ያላቸው። እንዳንቺ ያለች ሴት እዚህ አካውንት የመክፈት አቅም የላትም። በቶሎ ይሄንን ስፍራ ለቀሽ ውጪ፣ ያለበለዚያ አውጥቼው እወርውርሻለሁ አለቻት። ሴትየዋም እባክሽን ቼኬን ብቻ ተመልከቺ፣ 500,000 ታካ ማውጣት እፈልጋለሁ አለች። ይህንን ስትሰማ ረሽማ የበለጠ ተናደደች። ይህ የቀልድ ቦታ ይመስልሻል? አንቺ የምትሆን ሁሉ የማዳመጥ ይመስልሻል? እንዳንቺ ያለ ሰው 500,000 ታካ አለው? ይህን ያህል መጠን ያለው ገንዘብ ዕድሜ ልክሽን እንኳን አይተሽ ታውቂያለሽ? አሁኑኑ ይህንን ስፍራ ለቀሽ ውጪ፣ ካልሆነ እየጎተትኩ ነው ራሴው ማስወጣሽ አለቻት። በዚህ ጊዜ የባንኩ ማናጀር ከክፍሉ ወጣና ይህንን ሁሉ ጩኸትና ግርግር የሚፈጥረው ማን ነው ሲል ጠየቀ። ረሽማ ወዲያውኑ እንዲህ ስትል መለሰች፣ ጌታዬ አልሄልም ብላ ያስቸገረችን ይቺ ለማኝ አሮጊት ናት አለች። የባንክ ማናጀሩ ተበሳጨና ወደ ውጭ ወጣ። የማንንም ቃል ሳያዳምጥ አዛውንቷን በጥፊ መታት። ጥፊው ጠንካራ ስለነበረ አሮጊቷ ተንገዳግዳ መሬቱ ላይ ወደቀች። ከዛም ማናጀሩ ለረሽማ ምን ትጠብቂያለሽ? ከዚህ ጎተሽ አስወጫት እንጂ የዚህ አይነት ሰዎች ከየት እየመጡ እንደሚጠራቀሙብን አላውቅም። ከዛም ረሽማ አሮጊቷን እየገፋች ከባንኩ በኃይል አስወጣቻት። በዚህ ጊዜ በባንኩ ውስጥ ያሉት ደንበኞችና የባንኩ ሰራተኞች በዝምታ ቆመው የሚሆነውን መመልከት ጀመሩ። ሴትየዋ የታዋቂዋ የአውራጃው የአጥቢያ ዳኛ የሆነችው የፖሚ ሸርማ እናት መሆኗን ማንም ያወቀ አልነበረም። እናም ሙሉ ገጠመኙ በባንኩ ሲሲቲቪ ካሜራ እየተቀዳ ነበረ። ወደ ቤቷ ከተመለሰች በኋላ ሴትየዋ ለልጇ ለፖሚ ሸርማ ደወለች። የደረሰባትን ሁሉ ነገረቻት። በባንኩ ውስጥ እንዴት እንደተሰደበችና እንደተዋረደች ዘግዝካ ነገረቻት። ይህንን ስትሰማ ፖሚ የሰራ አካላቷን አንዳች ነገር ወረራት። በቁሟ የመቃጠል ስሜት ነበር የፈጠረባት። እያለቀሰች እማዬ ነገ እኔ ራሴ አብሬሽ እሄዳለሁ፣ ገንዘብሽንም አንድ ላይ እናወጣለን አለች። በማግስቱ ጠዋት የአውራጃው ዋና ዳኛ የሆነችው ፖሚ ሸርማ ተራ ከጥጥ የተሰራ ሳሪ ቀሚስ ለብሳ ከእናቷ ጋር ወደ ባንኩ ለመሄድ ተዘጋጀች። እናትና ልጅ ተቃቀፉ። የኩራትና የስቃይ ቅልቅል የታከለበት እንባ በአይናቸው ላይ ይታያል። በፖሚ እናት አይኖች ውስጥ እንባ ቀረዋል። ነገር ግን በልጇም እንደምትኮራ ያስታውቃል። በብዙ መከራ ያሳደገቻት ልጇ ያስተማረቻት ዛሬ ትልቅ ቦታ ደርሳላታለች። ልክ 5 ሰዓት ሲል እናትና ልጅ የባንኩ የፊት በር ደረሱ። ባንኩ ገና አልተከፈተም። ምንም እንኳ ባንኩ 3 ሰዓት ላይ መከፈት ቢኖርበትም ፖሚ በእርጋታ ከባንኩ መግቢያ በር አጠገብ ተቀምጣ ጠበቀች። ከጥቂት ደቂቃዎች በኋላ ባንኩ በመጨረሻ ሲከፈት እናትና ልጅ ተያይዘው ገቡ። አለባበሳቸው ተራና ቀለል ያለ ስለሆነ ደንበኞችና የባንኩ ሰራተኞች የገጠር ሴቶች መስለዋቸው ነበረ። ልጅቷን ፖሚ ሸርማ መሆኗን የገመተ ሰው አልነበረም። የአውራጃው ዋና ኃላፊ ፖሚ ቀስ እያለች የእናቷን እጅ ይዛ ወደ ማስተናገጃ ጠረጴዛው አቀናች። በዛም ከዚህ በፊት የነበረችው ጠባቂዋ ረሽማ ተቀምጣ አገኟት። ፖሚ በትህትና እመቤት ገንዘብ ማውጣት ፈልገን ነበር፣
ለእናቴ መድኃኒት መግዛት እንፈልጋለን። እንደዚሁም አንዳንድ አስቸኳይ ጉዳዮችም አሉብን አለቻት። ረሽማ ከራስ ጸጉሯ እስከ እግር ጣቷ አገላብጣ አየቻት። አንዲት ቀሚስ የለበሰች አሮጊትና ተራ መናኛ ልብስ የለበሰች ወጣት ሴት በምንም መንገድ ሲታዩ መደበኛ ስልጣን ያላቸው ሰው አይመስሉም። ረሽማ ፌዘችና ምናልባትም በስተት ወደ ተሳሳተ ባንክ ሳትመጡ አልቀራችሁም። ይህ ከፍተኛ ስም ያላቸው ደንበኞች ባንክ ነው አለቻት። ፖሚ በስሱ ፈገግ አለችና እመቤት እባክሽን አንድ ጊዜ ቼክ አድርጊልን፣ እዚህ ተቀማጭ ገንዘብ ከሌለን እንሄዳለን አለቻት። ረሽማ እያመነታች ቼኩን ተቀበለችና ትንሽ ጊዜ ይወስዳል፣ እዛ ተቀመጡና ጠብቁ አለቻቸው። በንቄት ፖሚ የእናቷን እጅ ይዛ ጥግ ላይ ካለ ባዶ ወንበር ላይ ተቀመጠች። ለእናቷ ውሃ ሰጠቻትና በጽሞና ውስጥ ሆና ተቀመጠች። ባንኩ ውስጥ ያሉት ሰዎች እንግዳ በሆነ ሁኔታ አፍጥጠውባቸዋል። ብዙውን ጊዜ ሀብታም ነጋዴዎች፣ ተሰሚነት ያላቸው ሰዎች ወደዚህ ባንክ ውድ ሰዓቶችንና ብልጭላጭ ልብሶችን ለብሰው ነው የሚመጡት። እናትና ልጅን ተራ ልብስ ለብሰው በዛ ተቀምጠው መመልከታቸው ያለ ቦታቸው የገቡ አስመስሏቸዋል። ሹክሹክታው መስፋፋት ጀመረ። ከየት ነው የመጡት? ለጡረታ ጉዳይ ሳይሆን አይቀርም ወደዚህ የመጡት። በእርግጠኝነት እዚህ አካውንት ሊኖራቸው አይችልም በማለት በባንኩ ውስጥ ያለው ሰው ሁሉ አንሾካሾከ። ፖሚ ሁሉንም ነገር ሰምታለች፣ ግን በትዕግስት ተረጋግታ እንደተቀመጠች ነው። እናቷ ትንሽ ተጨንቃለች፣ ምቾት አልተሰማትም። ነገር ግን የልጇን ትዕግስት መመልከቷ ራሷን እንድታረጋጋ አድርጓታል። ከአፍታ ቆይታ በኋላ ፖሚ ለሸርማ ስራ ከበዛብሽ ባክሽን ከማናጀሩ ጋር እንድንገናኝ አመቻችልን፣ አንድ ከእርሱ ጋር መወያየት የምፈልገው አስቸኳይ ጉዳይ ገጥሞኛል አለቻት። ረሽማ እየተናደደች ስልኳን አነሳችና ወደ ማናጀሩ ክፍል ደወለች። ጌታዬ፣ እዚህ አንዲት ሴት አለች፣ አንተን ማግኘት ፈልጋለሁ እያለች ነው፣ ልላካት አለችው። ማናጀሩ በመስተዋት መስኮቱ ጮልቆ ተመለከተ። አንዲት ተራ ሴትን ከአንዲት አዛውንት ሴት ጋር ተቀምጣ አየ። በፍጹም ስልጣን ያላቸው አይመስሉም። ቅዝቅዝ ባለ የድምፅ ቅላሴ ለዚህ አይነት ረብ የለሽ ሰዎች የሚሆን ጊዜ የለኝም፣ ይቀመጡ አላት። ረሽማ እባካችሁን በመጠበቂያ ወንበሩ ላይ ተቀመጡ አለቻቸው። አለቃዬ ከትንሽ ጊዜ በኋላ ነፃ ይሆናል። ፖሚ ምንም አላለችም። የእናቷን እጅ ይዛ በዝምታ ተቀመጠች። የባለስልጣንነት ክብሯንና በታጋሽ ልጅነቷ ፖሚ ሸርማ ራሷን ፍጹም ተቆጣጥራ ተቀመጠች። ነገር ግን የእናቷን ረፍት ማጣት መመልከቷና በዙሪያዋ ያለውን የሐሜት ጉርምርምታ መስማቷ ፋታ ስላሳጣት ፖሚ በእርጋታ የእናቷን እጅ ጨምቃ እማዬ ደንታ የሰጠናቸው አይመስልም፣ ስለዚህ አሁን ለራሴ መናገር አለብኝ። ቀስ ብላ ቆመችና የቀሚሷን ጠርዝ አስተካከለች። ከዛም ቀጥ ብላ ወደ ማናጀሩ ክፍል አመራች። ከመስኮቱ አሻግሮ ቀደም ብሎ ተመልክቷቸው የነበረው ማናጀር አሁን ትንሽ ደንግጧል። በፍጥነት ከተቀመጠበት ተነስቶ ከፖሚ ፊት ቆመና እመቤት ምን ፈለግሽ? አቤት። ፖሚ አንዲት ጥቅል አውጥታ በመያዝ ገንዘብ ማውጣት ፈልጋለሁ፣ ለእናቴ መድኃኒት መግዛት አለብኝ፣ ሌሎች አንዳንድ አስቸኳይ ጉዳዮችም አሉኝ፣ ስለዚህ ይህንን ቼክ ተቀበልና ተመልከተው። ማናጀሩ ኢንቨሎፑን እንኳን አልተቀበለውም። ቅዝቅዝ ባለ የድምፅ ቅላጼ በአካውንትሽ ውስጥ ገንዘብ ሳይኖር እንዴት የገንዘብ ዝውውር ማድረግ ይቻላል? በአካውንትሽ ውስጥ ገንዘብ ማስቀመጥ የምትችይበት መንገድ እንኳን የለሽም። ከፍተኛ መጠን ያለውን ገንዘብ ለማውጣት ትልቅ ህልም ብቻ ነው ያለሽ አላት። አሁንም ፖሚ ተረጋግታ አንድ ጊዜ ትንሽ ጊዜ ወስደህ ቼክ ብታደርግልኝ መልካም ነው፣ በግምት ላይ ተማምነህ የዚህ አይነት ነገር መናገር ትክክል አይደለም አለችው። ማናጀሩ ሳቀና የኔ እህት ብዙ ልምድ አለኝ፣ የሰውን ፊት አይቼ ያሉበትን ደረጃ በቀላሉ ማወቅ እችላለሁ። እንዳንቺ ያሉ ሰዎች በየቀኑ ይመጣሉ፣ አንቺም ከሌሎቹ አትለይም። በአካውንትሽ ውስጥ ገንዘብ አለ ብዬ አላምንም። ስለዚህ እዚህ ቲያትር መስራታችሁን አቁሙ። ተመልከቱ፣ ሰው ሁሉ እያያችሁ ነው። ሁኔታው በውጥረት እየተሞላ ሄደ። አሁን ብትሄዱ ይሻላል አላቸው ማናጀሩ። የፖሚ ሸርማ ፊት አሁንም እንደተረጋጋ ነው። ነገር ግን በአይኖቿ ላይ ያለው ሰላም ጠፍቷል። በቦታውም በግልጽ የሚታይ ቆራጥነት ተጠቅቷል። ምንም አላለችም። በኢንቨሎፕ ውስጥ ያለውን ወረቀት ጠረጴዛው ላይ ያስቀመጠችለትና በለሆሳስ ድምፅ መልካም መሄዴ ነው፣ ነገር ግን አንድ ጥያቄ፣ አንድ ልመና አለኝ። በዚህ ኢንቨሎፕ ውስጥ ያለውን ወረቀት እባክህን ተመልከት፣ በኋላም ቢሆን ሊጠቅምህ ይችላል። ይህንን ብላው የእናቷን እጅ ይዛ ወደ በሩ መሄድ ጀመረች። ነገር ግን በሩ ጋር እንደደረሰች ድንገት ቆመችና ፊቷን አዙራ ማናጀሩን በጥልቅ እይታ እየተመለከተች የዚህ ባህሪህን ውጤት ታገኛለህ፣ ጊዜ ያስተምርሃል፣
መላው ባንክ በዝምታ ተዋጠ። ላፍታ ያህል ጩኸት ድራማ የሌለው የተከበረ ማስጠንቀቂያ ብቻ የሚመስል አውሎ ነፋስ እንደሚመጣ ያሳይ ነበር። ማናጀሩ ትንሽ ደንገጥ ብሎ ዝቅ ባለ ድምፅ ሽማግሌዎች ያስተኛቸውን ማለት ይችላሉ፣ ተዋቸው አለና ወደ ወንበሩ ተመልሶ ተቀመጠ። ኢንቨሎፑ ጠረጴዛው ላይ አሁንም ድረስ ተቀምጧል፣ ሳይከፈት ችላ ተብሎ። በዛ ኢንቨሎፕ ውስጥ ሙሉ ሕይወቱን ሊቀይር የሚያስችል ኃይል ያለው እውነት እንዳለ አልተገለጠለትም። በማግስቱ የተለመደው ሥራ በባንኩ ውስጥ ቀጥሏል። ጸሐፊዎች በሥራ ተጠምደዋል። ካሸሮቹም ብር እየቆጠሩ ነው። ማናጀሩም ወደ ተለመደው እብሪቱ ተመልሷል። ዛሬ ግን ለውጥ አለ። ያቺው ሴት ከቀናት በፊት ከልክ በላይ ስትዋረድና ስትንጓጠጥ የነበረችዋ ሴት በድጋሚ ወደ ባንኩ ገባች። በዚህ ጊዜ ግን ብቻዋን አልነበረችም። ካጠገቧ በራሱ የሚተማመን ሽክ ብሎ የለበሰ የተወለወለ የጠበቃ ቦርሳ የያዘ ከፍተኛ ባለስልጣንም ነበረ። እንደገቡ በባንኩ ውስጥ ያለው ሰው አይን ሁሉ ወደ እነርሱ ዞረ። አዛውንቷ ሴት ዙሮ አልተመለከተችም። ቀጥ ብላ ወደ ማናጀሩ ክፍል አቀናች። መጀመሪያ ማናጀሩ አላወቃትም። እንደቀረበችው ግን ፊቷ ግልጽ ሆነለት። ያቺ ሴት ነበረች። ከቀን በፊት ፋይሏን የወረወረባት ሴት፣ በተራ አለባበሷ ያፌዘባት፣ እንዳንቺ አይነት ደንበኞችን አንፈልግም ብሎ ያባረራት ሴት። አሁን ፊቱን ፍርሃት ሞልቶታል። ፈርቶ ማናጀሩ ከክፍሉ በራሱ ወጣ። ዛሬ የሴትዮዋ ፊት በራስ መተማመንንና ኩራትን አንክቧል። አልቆመችም። ቀጥታ ወደ ማናጀሩ ጋር በመሄድ ጠበቅ ባለ አነጋገር ማናጀር ሳሂብ፣ ባለፈው ነግሬህ ነበረ የዚህ ስርዓት የለሽ ባህሪን ዋጋ እንደምታገኝ። እኔን ብቻ አይደለም የሰደብከው፣ እንደኔ ያሉ ሺህ ተራ ዜጎችን ነው የተሳደብከው። አሁን የሥራህን ዋጋ የምትከፍልበት ጊዜ ነው አለችው። አሁን በድንጋጤ ውስጥ ያለው ማናጀር ማነሽ አንቺ የምታስተምሪኝ? ይሄ ቤትሽ ነው እንዴ? ይሄ እኮ ባንክ ነው አላት። ሴቷ ንግግሯን መሃል ላይ ያቋረጠችውና በፈገግታ እንዲህ አለችው፣ ይህንን የተከበረ ሰው ተዋወቀው፣ የሕግ አማካሪ ነው ካለችው በኋላ በተረጋጋ የድምፅ ቅላጼ ጨመረችና እኔም የዚህ አውራጃ ዋና ኃላፊ ነኝ። ዲኤም ፖሚ ሸርማ ማለት እኔ ነኝ። የዚህ ባንክ 8% ባለድርሻም ነኝ። እዚህ ያለችው የተከበረች ሴትም እናቴ ናት። ክፉኛ በድለህ ያስተናገድካት፣ ያመናጨካት። ላፍታ ያህል መላው ባንኩን ዝምታ ዋጠው። ሁሉም የባንኩ ሰራተኞች፣ ደንበኞች፣ በሩ ላይ ያሉት ጠባቂዎች ሳይቀር ፍጹም በሆነ ድንጋጤ ውስጥ ክው ብለው ቀሩ። የማናጀሩ ፊት ገረጣ። ምንም ቃል ከመናገሩ በፊት ፖሚ ሸርማ ንግግሯን በመቀጠል ከዚህ ሰዓት ጀምሮ ከባንክ ማናጀርነት ኃላፊነት ተነስተሃል። አዲሱ ሥራ ፊልድ መስክ ላይ ይሆናል። በቀጥታ ከተራው ዜጋ ጋር እየሰራ በየዕለቱ ሪፖርት የምታደርግበት ቦታ ላይ አለችውና ፖሚ ሸርማ ሻንጣዋን ከፍታ 2 ዶክመንቶችን አወጣች። ጠረጴዛው ላይ አስቀመጠች። የመጀመሪያው የማናጀሩን የዝውውር ትዕዛዝ የያዘ ነው። ሁለተኛው የማስጠንቀቂያ ደብዳቤ ሲሆን መልእክቱም እንደሚከተለው ይነበባል። ባህሪህ የባንኩን የፖሊሲ መመሪያ የሚጻረር ሆኖ ተገኝቷል። አሁን ማናጀሩ በላብ ተጠምቋል። በሚንቀጠቀጥ ድምፅ እመቤት፣ ስተት ሰርቻለሁ፣ የእውነት አፍሬያለሁ፣ ከልቤም ይቅርታ ጠይቃለሁ፣ ትናንት ለተናገርኩት ቃል ሁሉ። የፖሚ አይናውንም እንደተረጋጋ ነው። በድምጿ ውስጥ ግን የፍትህ ስሜት ይነበባል። የእውነተኛ ባለስልጣን ማንነትንም ያንጸባርቃል። ለስተት ነው ይቅርታ የጠየቀው። ነገር ግን እኔን ብቻ ነው የሰደብከኝ ወይስ ሸበቶ ጸጉርና ተራ ልብስ ለብሰው ወደ ባንኩ የሚመጡ እነዛን በርካታ ዜጎች ጭምር ነው በመልካቸው ብቻ የምትፈርድባቸው? የባንኩን መመሪያ ግን አንብበው ታውቃለህ? በግልጽ እኮ ተጽፏል። ሁሉም ደንበኛ እኩል ነው ተብሎ። እዚህ ማንም ሀብታም ወይም ድሃ የሚባል የለም። አንድ ሰራተኛ የመድሎ ወይም አድሏዊ ባህሪን ካሳየ ጥብቅ የሆነ እርምጃ ይወሰድባቸዋል። ላፍታ ያህል ቆም አለች። ከዛም ጠበቅ ባለ የድምፅ ቅላጼ ፈልግ ኖሮ ዛሬውኑ እንድትባረር ላደርግህ እችላለሁ። ነገር ግን ራስህን የምታርምበት አንድ የመጨረሻ ዕድል እሰጥሃለሁ። በሚቀጥለው ጊዜ ግን ስምህ ብቻ ሳይሆን መላው ማንነትህ ይሰረዛል። ከዛም የባንኩን ጠባቂ ረሽማን ጠራች። ረሽማ በፍርሃት እየተንቀጠቀጠች መጣች። አይኖቿ ላይ እንባ አቅረዋል። በሚንቀጠቀጥ እጇ እመቤት፣ እባክሽን ይቅርታ አድርጊልኝ፣ ከባድ ስህተት ሰርቻለሁ። ወደፊት በማንም ሰው ላይ እንዲህ ባለው መንገድ አልፈርድም፣ ሰዎችን በመልካቸው አልዳኝም አለች። ፖሚ ሸርማ ተመለከተቻትና ሰዎችን በልብሳቸው አይታችሁ አትፍረዱ፣ የዛሬው ትምህርት ሁሌም ከአእምሯችሁ እንዳይጠፋ።
በዚህ ጊዜ አጠቃላይ የባንኩ ሰራተኞች ጭንቅላታቸውን ደፍተው ነበር። ፑሚ ሁሉንም ከተመለከተች በኋላ ሰውን ታላቅ የሚያስብለው መንገዱ ሳይሆን አመለካከቱ ነው። ሰብአዊነትን የሚረዳ ሰው እውነተኛ መኮንን፣ እውነተኛው ስልጣን ያለው እርሱ ዘንድ ነው። ይህንን ተናግራ ፑሚ ሸርማ የእናቷን እጅ ይዛ ከባንኩ ወጣች። በባንኩ ውስጥ ለጥቂት ደቂቃዎች ዝምታው በድጋሚ ሰፈነ። ከዛም ቀስ በቀስ ሁሉም ሰው እርስ በርስ መተያየት ጀመረ። አመለካከታቸው ተቀይሮ ነበር። ከዛ ቀን ጀምሮ የባንኩ ድባብ ተለወጠ። የሚመጣው ደንበኛ ሁሉ በክብር ይስተናገድ ጀመረ። መናኛ ልብስ ለብሶ ስለመጣ ብቻ ማንም ሰው ደሃ ለማኝ እየተባለ መጠራቱ ቆመ። ሁሉም ሰው ገብቶት ነበር ተራ ሰውን ዝቅ አድርጎ መገመት እንደማይገባ። ምክንያቱም አንድ ቀን ያ ሰው ልዩ ሰው ሆኖ ከፊት ለፊታቸው ሊቆም ይችላልና። ጓደኞቼ ይህ ቪዲዮ ጥልቅ ትምህርት ያስተምረናል። በእኛ ሀገርም ውስጥ ሰዎች ሌሎችን በለበሱት ልብስ ባላቸው ስልጣንና ቦታ ሲዳኙ ማስተዋል የተለመደ ነው። ነገር ግን ይህ ታሪክ ሰዎችን በመልካቸው መዳኘት እንደሌለብን ያስተምረናል። ይህ ሰው ምናልባትም ከእኛ የበለጠ ትልቅ ስልጣንና ቦታ ሊኖረው ይችላል፣ ወይም የበለጠ የተከበረ ሊሆን ይችላል። ሁሉም ሰው ሀብታም ሆነ ደሃ እኩል ክብር ሊያገኝ ይገባዋል። ሁሉንም ሰው በእኩል ባህሪ ማስተናገድ እውነተኛ ሰብአዊነት ነው። ይህ የኛ ባህል ነው፣ የኛ ስልጣኔ ነው። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ቻናላችንንም ሰብስክራይብ አድርጉ። ከታችም በኮሜንት ላይ ሐሳባችሁን አጋሩን። ስለምትከታተሉን እናመሰግናለን። መልካም ጊዜ። ጀዛከላህ ኸይር። ሹክረን